እኔ ቀስቴ ወዴን ቆረጠኝ። አይ መጀመሪያውን ነግረኝ ቢሆን ኖሮ መቼ። አንተ ልጅ ቆይ ያማል እንዴ? ምንድነው አሰሪ የምታከብደው? እኔ ሰርፕራይዝ የሚባል ነገር እንደማይመቸኝ ታውቃለህ። ተጫወቱብኝ። እና ምንድነው የምታከብደው? ወይ ትቀጠራለህ ወይ አትቀጠርም? ምንድነው ብሩን የምትለው? ወይ ትቀጠራለህ ወይ አትቀጠርም? ምን ስለሆነ ነው የማልቀጠረው? አንተ ስንት ዋጋ የከፈልኩበት ስራ እኮ ነው። እኮ ምን አይነት ዋጋ ከፈልኩት? አንተ የማታውቀው ብዙ መስዋዕትነት ከፍዬበታለሁ። ላቤን ጠብ አድርጌ አጥንቴን ቀስቅሼ ደሜን አፍስሼ ነው ያገኘሁት ይሄን ስራ። እንደ ቀልድ አትቀጠርም ልትል አትችልም። እዚህ ግን ተደግፈው መዋል መሰለህ እንዴ? አንተ ቆይ ያማል ምንድነው የምታወራው? ባቄ የተማሩ ሰዎች እንዲህ እያሉ ሲሰክሱ ሰምቼ እኮ ነው። የምን ሳክስ እንዴ? ምን ሆነ ነው? የሆነች ትንሽ ማስታወቂያ ነቡና ስንት ዋጋ ከፍዬበት በባዶ እግሬ ስንት ሺህ ሚሊዮን ኪሎ ሜትር ተጉዤ ተምሬ ምናምን እያሉ ሲሰክሱ ሰምቼ እኮ ነው። ያራዳ ልጅ እና እነሱ ተምሮ ነው የሰከሱት። አንተ ባዶ ትሰክሳለህ? ምንድን ነው የምትለው? ቁጥሩ አነሰ እንጂ እኮ እኔም ተምሬያለሁ እኮ እስከ 3 ያው እስከ 3 ምን ሆነ ነው? አንተ ግን ተምራል እንዴ? አሁን ስነ ስርዓት እንደው ቀስቴ ስሞትልህ በምትወደው ነገር በመድኃኔዓለም በማርያም በገብርኤል በሁሉም በፎንቃችን እስከ ስንት ነው የተማርከው? አንተ ልጅ ፎንቄን ስም እየጠራ ትሰሪኝ ብያለሁ። እና ታዲያ ንገረኛ። እሺ እስከ ስንት ነው የተማርከው? አያገባ። ኧረ ይሄ ነገር ወዲት እየሄድየ ነው። ደግሞ ምን ሆንክ? እንጃልሽ ቀስቴ እንጃልሽ ዝም ብዬ ነገር አለመሸን እንዲሁ ሲያው ማለት ነው። ፊደልም የዘለቀሽ አይመስለኝም። አልተማርሽም? ማ እኔ ቀስቴን ፊደል ያልቆጠርኩት? ተሆነማ በጂ እኔ አሁን አንዱን እጠራልሃለሁ፣ አንተ ለጥቆ ደግሞ ያለውን ትልልኛለህ ማለት ነው። አሁን ተወው እባክህ። እንዲሁ ይዋዛማ እንዲህ ቀላሉማ አለቀሽም ቀስትዬ። አሁን እንዲሁ ልንገርሽማ ታጥሎ ያለው ማን ነው? ሁነዋ ባካ ግዲሞሽን አይደለም ያልኩህ። እና ታዲያ ምኑን ነው? የቁልቁሉን በለኝማ። እንጃልህ። አይ ቀስትዬ እንጃልሽ። የነገር ምንም አላማረኝም። እስቲ እንደው ስጠይቀሽ ደግሞ ሌላውም ማለት ነው። ስንት ሀዎች አሉ? አላውቅ። ውሸቴን ነው በለኝ ወንድም አለ። እኔ እንዴት ብያሉ ሲያሾፉብኝ ከኔ ባሰው ግንጅላው ማህየም። አንተ ወዲሉ ማህየም አይደለም እንዴ? አንተ ማን ነው ማህየም? አይ ቀልዱስ ቀልድ ነው። እስከ ስንት እንደተማርሽ አትናገሪም ቀስቴ? አልናገርም። ችግር የለውም በቃ እንዴት አድርጌ እንደማውጣጣሽ ያሳይሻለሁ።